እንደሚታወቀው ተግባር ፋውንዴሽን በውጭ ሀገር የሚገኝ ካምፓኒ ነው። አሁን የመጀመሪያውን ዙር ረድቶናል። የሚቀጥለውን ዙር ደግሞ በሰፊውና በተጨማሪ ብዙ ፔሸንቶችን ወይም ህመምተኞችን እንድንደግፍ እንድናደርግ ድጋፍ እንድታደርጉልንና እኛም በተቻለ መጠን ለሁሉም ለማዳረግ በአገር ውስጥ ሆነ ትልቅ ትብብር እንድናደርግ ትረዱን ዘንድ በቅድሚያ እናመሰግናለን። እሺ፣ በኃይሉ ረና እባላለሁ። የተስፋ ኩላሊት ታካሚዎች ማህበር የፕሮጀክት ማናጀር ነኝ። በዚህ በኩላሊት ህመም ላለፉት 6 ዓመታት ተኩል በዲያሊሲስ ህክምና ላይ እገኛለሁኝ። አሁን በአምባ ዲያሊሲስ ሴንተር ተግባር ፋውንዴሽን በደረገልን በጎ አድራጎት ስራ በላከልን ብር እዚህ ያሉ ታካሚዎችን በመርዳት ላይ እንገኛለን እና ያለውን ነገር በማየት ሌሎችም ድርጅቶችና ግለሰቦች ተግባር ፋውንዴሽን ባደረገልን መሰረት እናንተም ያቅማችሁን አነሰ ለዛ ሳትሉ እንድትረዱንና እንድትለግሱን እየጠየቅን በሚደረግልን ልገሳ በአግባቡ እንዴት እንደዋለና ለምን እንደዋለ እንዲታወቅ ይህንን ቀረጻ አዘጋጅተን ለመላክ ተገደናልና እናንተም ይህን በማየት እንድትለግሱን ላደረጋችሁን ነገር ግን እጅግ በጣም እናመሰግናለን። በህመምተኞቹ ስም እናመሰግናለን። ስሜ በኃይሉ ይባላል። አሁን ላይ እየታጠብኩ ነው ያለሁት እና ተግባር ፋውንዴሽን በጣም የሚመሰገን ነው። ምክንያቱም ብዙ እነዚህ በጎ አድራጎትን ማድረግ ያቃታቸው ብዙ ድርጅቶች አሉና ተግባር ፋውንዴሽን ደግሞ በዚህ አጋጣሚ እጅግ በጣም ላመሰግነው እወዳለሁ እና እኔ ማስተላለፈው ነገር ቢኖር ሌሎች መታጠብ ያቃታቸው ሰዎች ስላሉ ለነሱም እንድትደርሱላቸው ስል በአክብሮት እጠይቃለሁ። ስሜ አበራሽ ቸርነት እባላለሁ። እድሜ 38 ነው። ዳያሊሲስ ማድረግ ከጀመርኩኝ 4 ዓመት አልፎኛል። ለምታደርጉልን ድጋፍ ለተግባር ፋውንዴሽን በጣም እናመሰግናለን፣ ከልብ እናመሰግናለን። አሁንም ድጋፋቸው አይለየን። እናመሰግናለን። ከድር እባላለሁኝ። የተስፋ ኩላሊት ማህበር አባል ነኝና ዳያሊሲስ ማድረግ ከጀመርኩኝ ወደ 7 ዓመት አካባቢ ሆኖኛል። ተግባር ፋውንዴሽን አሁን እያደረገልን ላለው አስተዋጽኦ ከልብ እያመሰገንኩኝ ይህንን ተግባር ወደፊት እንዲቀጥልልን ማጽናለሁ ማለት ነው እና ሌሎች ድርጅቶች ደግሞ ይህንን ተግባር አይተው ጋር እንዲሆኑልን በዛው ጥሪ ያቀርባለሁ። በዚሁ መሰረት ሁላችሁም ድርጅቶችም ካምፓኒዎችም መንግስታዊ ያልሆነ ድርጅቶችም በሙሉ እንደዚህ የምትረዱን ከሆነ ቀጥታ በእንደዚህ አይነት ሁኔታ እኛም ለናንተ በትክክል መዋሉን ለማስረዳትም ለመናገርም እንድንችል ሆነን ሌሎቹንም በውጭ የሚገኙ ብዙ ህመምተኞች አሉና እነሱንም እንድትረዱልን ነው ዋናው ዓላማውና ይህንንም ስታደርጉልን ደግሞ ከፍተኛ የሆነ ምስጋናችንን እናቀርባለን። ያው እንግዲህ እኔ የማህበሩ ፕሬዝዳንት እንደመሆኔ የሚሰማኝን ኃላፊነት ለመወጣት ነው አሁን እዚህ የተገኘሁትና ሁላችሁም እርዱ።